ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። ይሄ ማለት ነው በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር የቀን አቅርቦት እንዲመለስ። ነዳጅ አቅርቦት መሻሻሉ በጣም ጥሩ ነገር ነው። ግን ከነዳጁ ዋጋ ጋር አብሮ ወደ ላይ የተተኮሰው የሸቀጦች ዋጋ እሱም አብሮ መውረድ አለበት። መንግስት እነዚህንም ችግሮች ለመፍታት ያለውን ቁርጠኝነት ማወቅ እንፈልጋለን። ነዳጁ በትክክል ቢከፋፈል አይደለም 9 ሚሊዮን ሊትር 4.5 ሚሊዮን ሊትሩ እንኳን በቀን ለኢትዮጵያውያን በቂ ነው። ግን የነዳጅ አቅርቦት የነዳጅ ንግዱ ላይ የተሰገሰጉት ከባለስልጣናት እስከ ማደያ ባለቤቶች ያለው ሰንሰለት በመንግስት መቼ ነው የሚቆረጠው? ነዳጅ እጥረት ተከሰተ በተባለበት ጊዜ እኮ በተለይ ትራንስፖርት አገልግሎት የሚሰጡ የመኪና ሹፌሮች ለትራንስፖርት ለሚጨምሩት ዋጋ ምክንያት ሲጠየቁ ከማደያ ነዳጅ አላገኘንም ቺፍቼ ነው የምንቀዳው ይላሉ። እነዚህ ሹፌሮችና የመኪና ባለቤቶች ቺፍቼውን ከየት ነው የሚቀዱት? ወይም ደግሞ ለነዚህ ስግብግብ ነጋዴዎች ያንን ነዳጅ አሳልፎ የሚሰጠው ማን ነው? ከባለስልጣን ጀምሮ እስከ ማደያ ባለቤቶች ድረስ የተዘረጋ ሰንሰለት አለ። መንግስት ይህንን መቁረጥ እስካልቻለ ድረስ እጥረቱም ችግሩም ይቀጥላል። ማስገባቱ ብቻ አቅርቦት ማብዛቱ ብቻ በቂ አይደለም። ፕላስ ከነዳጅ አቅርቦት ችግር ጋር ተያይዞ ሰማይ የነካው የሸቀጦች ዋጋ መናር፣ በተለይ ደግሞ ከነዳጅ ጋር ምንም ግንኙነት የሌላቸው ሸቀጦች ሳይቀሩ ዋጋቸው ሰማይ ነክቷል። ኢትዮጵያ ውስጥ ከሚነግዱ ነጋዴዎች እደግመዋለሁ፣ ኢትዮጵያ ውስጥ ከሚነግዱ ነጋዴዎች 95% ለኢትዮጵያ ካንሰሮች ናቸው። እደግመዋለሁ፣ ካንሰሮች ናቸው። የትራንስፖርት አገልግሎት ሰጪዎች እያየናቸው ከማደያ ቀጥተው እየወጡ ቺፍቼን ቀዳ ነው ብለው የ100 ብሩን ትራንስፖርት 600 እና 700 ሲያስከፍሉ ነበር። ስለዚህ አሁን እንደዚህ ዘርፎ የለመዱ ሹፌሮች፣ ዘርፎ የለመዱ አገልግሎት ሰጪ ተቋማት፣ ዘርፎ የለመዱ ነጋዴዎች የነዳጅ አቅርቦት መሻሻሉንና ዋጋው መቀነሱን ተያይዞ እነሱም ፕራይሳቸውን የአገልግሎት አቅርቦት ክፍያቸውን ከዚህ ጋር ተያይዞ የማያወርዱት ከሆነ እነዚህ ነገሮች ላይ ተገቢና የማያዳግም እርምጃ የማይወሰድ ከሆነ አቅርቦቱን ማብዛት እንደውም ከህብረተሰብ ተጠቃሚነት ይልቅ ነዳጁ ወደ ህገወጦች እጅ በስፋት እንዲገባ በር ይከፍታል ብዬ አስባለሁ። ጠንካራ ቁጥጥር ከተደረገ እርምጃው ጥሩ ነው ብዬ አስባለሁ።